ደክሞኛል አትበሉ፣ ሰልችቶኛል አትበሉ። ተስፋ መቁረጥ አይታይባችሁ። በትንሽ ነገር የምትበሳጩ፣ በትንሽ ነገር እንባችሁ የሚመጣ፣ በትንሽ ነገር የምትከፉ አትሁኑ። ችግራችሁን ለዓለም፣ ችግራችሁን ለእግዚአብሔር ነግራችሁ ሲሞላላችሁ ደግሞ ወደ ዓለም የምትሄዱ ሰዎች አትሁኑ። ችግራችሁን ለእግዚአብሔር ከነገራችሁ በደስታችሁ ሰዓት እግዚአብሔር ጋር ሆኖ ጣቢታን ሆና በፊታቸው ያቆማት እግዚአብሔር እኛንም ያቆመናል። ማን ነው ያቆማችሁ ካላችሁ ብቃታችን አይደለም፣ ችሎታችን አይደለም፣ ቸርነቱ አቆሞናል፣ ምህረቱ አቆሞናል፣ ይቅርታው አቆሞናል። እስቲ ሁላችሁ ቸርነቱ አቆሞናል በሉ፣ ምህረቱ አቆሞናል። አያችሁ ያቆመን ማን ነው? እግዚአብሔር ቸርነት ያቆመን፣ የእግዚአብሔር ምህረት ያቆመን፣ የእግዚአብሔር ፍቅር፣ የእግዚአብሔር ደግነትና በደግነቱ የቆማችሁ በምህረቱ የተደገፋችሁ ጠላት አይጥላችሁ፣ የሚወረወረውም አይመታችሁ፣ የሚገፋችሁም አይጥላችሁምና በማይጥለው በእግዚአብሔር እጅ ላይ ብቻ ተደገፉ። ቅዱስ ጴጥሮስ ይቺን ሴት ደርሶላት ያ ሆና በፊታቸው አቆማት እንደተባለ የኛም ያበቃው ታሪካችን ደግሞ እንደገና በእግዚአብሔር ፊት ሕይወት እንዲያገኝ ንስሐ እናገኝ። የተሰበርን በንስሐ እንጠገን። ንስሐ እንደ ወጌሻ ይጠግናል። ያደፈውን እንዳላልደፈ፣ የበደለውን እንዳልበደለ፣ ዘማዊውን ጻድቅ ያደርጋል። ሳሙና ነው፣ እንነጻበታለን። ከፊት ለፊታችን የጾም ሰዓት ነው፣ የስግደት ሰዓት ነው። እስቲ በዚህ ባለው እንኳን ጾም እንጠቀም ወገኖች። መኝታችሁን ተውት፣ ከአልጋ ውረዱ፣ እንውረድ፣ ራሳችንን እናውረድ። እውነት የለውላችሁ ግዴላችሁ መሸታ ቤቱን ተውት። አው ጠጅ መጨለጡ ይቅር፣ ማርያምን በእኛ በደል ነውና እግዚአብሔር ሆይ ማራት፣ ታረቃት፣ ወደ ቀደመ ክብራችን መልሰን እንበል። እስቲ በአፍሪካ ነፃ የወጣች ሀገር ተብላ ዓለም የሚያውቃት ሀገር ዛሬ ግን ነፃነቷ ተገፍቶ ከቤት ወጥቶ መግባት የማንችልባት ሀገር ሆናለች። ወጥተን ምንገባባት ተኝተን የምናገኝባትን ቤት ሀገር እንዲሰጠን እንጸልይ ወገኖች። ይኸው አባቶቻችን ከመታረድ አባቶቻችን ከመገደል አልዳኑ። ማን ይጮህላቸው? ለመሞት እኮ ነው የገቡት። አዎ ሰማዕትነቱን እኮ ይፈልጉታል። አዎ መሳሪያ ያልታጠቁ በባታቸው የሚገደሉባት ሀገር ናት ኢትዮጵያ። አያችሁ። እና የእግዚአብሔር ልጆች ወደ እግዚአብሔር የምንመለስበት ሰዓት በቃ እንዲለን እግዚአብሔር በቃ ይበለን። እስቲ አሜን በሉ። አማኑኤል በቃ ይበለን። ከሱ ጋር የምንታረቅበት ንስሐ የምንገባበት የጥል ግድግዳ ፈርሶ ወደ እግዚአብሔር መቅደስ የምንገባበት ዘመን ያርግልኝ። አብይ ጾም ደግሞ ሰፊ ጉባኤ በዚህ ካቴድራል ተዘጋጅቶላችኋል። ሰማችሁኝ አይደል? ሰፊ ጉባኤ በአይነቱ ልዩ የሆነ ከዚህ ከወትሮ በፊት በላቀ ጥሩ ጉባኤ ተደርጓል። ግጠኛ ነኝ አሁን ጾሙ ሲገባ መቼም ይሄ ግቢ ቦታ እንደማይበቃ አሁን ዘርዘር ብላችኋል። ያው ሐሙስ ሰዓት ያላችሁ እንጠቀም ብላችሁ እንደሆነ አውቃለሁ። ኢትዮጵያዊ በጣም እንዳንበሳ እንደሚወድ ታውቃላችሁ። አሁን ፋይል እንል ነው እንግዲህ አቤት በመብላት ምክንያት ይኸው በሽተኞች ነው አይደል? እንደው ዘንድሮ ስጋ የሚበሉ ሰዎች ናቸው ታማሚዎች። ምን የማያልፍ ነገር አለ? እኛ ያሉት የሚያልፉ ያለፉት የሚያልፉ አይመስለንም። እግዚአብሔር ግን በዙፋኑ ላይ ሆኖ ሁሉን የሚያሳልፍ ጌታ ነው። ቀኑን ወስዶ ጨለማን ያመጣ ጨለማን ወስዶ ቀንን ያመጣል። በጋውን ወስዶ ክረምትን ያመጣ ክረምቱን ደግሞ ወስዶ በጋን ያመጣል። የውርደት ዘመን በክብር ዘመን ይተካል። የማጣት ዘመን በማግኘት ዘመን ይተካል። ወገኖቼ ደግሞ ሁል ጊዜ ደስታ ቢሆን እኮ እግዚአብሔር ይረሳል። ሁል ጊዜ ተድላ ቢሆን እግዚአብሔር ይረሳል። ሁል ጊዜ ደግሞ መከራ ቢሆን ሁል ጊዜ ሐዘን ቢሆን ሰው በሞት ያልቃል። እግዚአብሔር ግን እያፈራረቀ ሕይወትን ቀጣይ አድርጓል። ወገኖቼ በዚች ምድር ላይ ምቾት ብቻ ቢበዛ እንደ ሕይወት አሰልቺ የሆነ ነገር የለም። ለዛ ነው አንዳንድ ትግሎችን እግዚአብሔር ወደ ሕይወታችን የሚያመጣው። እኛ እንኳን መራራ የሆነ ነገር የሚያቃጥል ነገር በበላን ቁጥር የመብላት አምሮታችን እኮ ይጨምራል። እንዲሁ ፈተናና መከራ
የመኖር ጉጉታችንን ነው የሚጨምረው። ሁሉ ያለው የተሳካለት ጤና ያለው ቆሞ የሚራመደው ምን ነው አሁንስ በገደለኝ ይላል። ምን ነው አሁንስ ሙቼ ባረፍኩ ይላል። ታሞ ደግሞ ባልጋ የሚማቀቀው ምን ነው አሁንስ በማረኝ ይላል። አያችሁ፣ ህመም፣ ችግር፣ ፈተና ለመኖር እንድንጓጓ ያደርገናል። ብቻ ሁሉ ጊዜ ከኛ የሚጠበቀው ምንድነው? ምስጋና ነው፣ ዝማሬ ነው። እግዚአብሔር የምስጋና ህይወትን ይስጠን። የተስፋ አምላክ ከሆነው እግዚአብሔር የታመነ ረዳት ምድር የተስማማቻቸው የጠየቁትን ያገኙ ሳይሆን የሚያስፈልጋቸው የተደረገላቸው ብቻ ናቸው። በለሰው እድል በሚባል ነገር አያምንም በእግዚአብሔር እንጂ። መጠበቅና ተስፋ ከእግዚአብሔር እንደሆነ ያላመነ ጠብቆና ተስፋ ሰጥቶ በሰው ሲከዳ አንድ አምላክ እንዳለ በጊዜ ይረዳል። መልካም መሆን ያለበት ነገር ከሆነ መሄድ ያለበት ከናንተ ህይወት የማይጠቅሙ ነው ከወጣ እግዚአብሔር ድንቅ አምላክ የምትወዱትን አይደለም የምትፈልጉትን አይደለም የሚያስፈልጋችሁን እግዚአብሔር ይስጣችሁ። በነበረ የሚቀጥል የለም። የትናንትና ማንነታችሁ ትናንትና የሚቀር በእግዚአብሔር እቅፍ ውስጥ የምትሸሸጉ ከሆናችሁ እግዚአብሔር ላይ ተስፋ የምትጥሉ ከሆናችሁ ባችሁ የሚታበስ ካጎነበሳችሁበት ጎበጥ ካላችሁበት ቀና የምትሉ ነገ አይደለም አሁንና ዛሬ የእናንተ ቀን ነው። አምላኩን ተስፋ ያደረገው ወድቆ አያውቅም። እግዚአብሔርን የለመነ መልስ አጥቶ አያውቅም። ትልቁ ድልድይ ጸሎት ነው። እግዚአብሔርን በመፈለግ የሚደረግ ጉዞ እያንዳንዱ በረከት አለው። እግዚአብሔርን በቀረባችሁትና ፈልጋችሁ ባገኛችሁበት ሰዓት ላይ የአምላክ ትከሻ ላይ ከወደቃችሁ ፈልጋችሁ ካገኛችሁት አልወደቃችሁ። መጠበቅ እግዚአብሔር ነው፣ ተስፋም ከእግዚአብሔር ነው። ነገ ስላለ ነው ዛሬን ያልወደቅ ነው። ነገ ግን አይታወቅም። የሥላሴ ምስጢር ስለሆነ ተስፋችሁን በመድኃኔዓለም ላይ ዘርጉት።